ቀጥታ ወደ እዚህ ቦታ እንመጣና ያው ኮይን አይደለም እዚህ ጋር ማወቅ ያለባችሁ ነገር ኮይን ዊዝድሮ አይደረግም። ዊዝድሮ የሚደረገው ፖይንት ነው። ፖይንት ይሄ ፖይንታችን ከ100,000 በላይ ከሆነ ነው። አሁን እኔ 253,000 ያለኝ ከ100,000 በላይ ከሆነ ዊዝድሮ ማድረግ ትችላላችሁ። ስለዚህ ቀጥታ ፖይንት ቦታ ነው የምንገባው። ኮይናችን ያው ለወደፊታችሁ ማወቅ ያለባችሁ ነገር ኮይን ዊዝድሮ አይደረግም። ዊዝድሮ የሚደረገው ወደ ብር መቀየር የምንችለው ፖይንታችንን ነው ማለት ነው። ስለዚህ ፖይንታችን ውስጥ እንገባለን ወደ ውስጥ። ስለዚህ እዚህ ጋር ያው ዊዝድሮ ናው ይለኛል። ዊዝድሮ ናው የሚለውን እጫነዋለሁኝ። እዚህ ጋር ነው ዋናው። ያው ራሱ ፕላትፎርሙ ወደ ዶላር ቀይሮልኛል። ታያችኋል። ይሄ እዚህ ጋር ወደ ዶላር ቀይሮልኛል። እኔ ከዚህ በኋላ የሚጠበቅብኝ ይሄን ዶላር ማውጣት ነው የሚጠበቅብኝ። እኔ አሁን 25 ዶላር ነው ያለኝ። እዚህ ጋር ሜተድ የምትል ቦታ አለች። ማወቅ ያለባችሁ ነገር እዚህ ጋር ሜተድ የምትል ቦታ አለች እቺ ማለት ነው። እዚህ ጋር ምናልባት እኔ የዩኤስዲቲ ጋር ስላገናኘሁት ነው። እናንተ ሜተድ ብሎ የሆነ መስመር ቀይ መስመር ዝም ብሎ የሆነ መስመር ይመጣና እዚህ ጋር የሆነች ቀስት ምልክት ትመጣለች። እሷን ትነኳትና ወደ ውስጥ ትገባላችሁ። እቺን እዚህ ጋር ያለችውን ነገር ትነኳትና እዚህ ጋር ያለችውን ወደ ውስጥ ትገባላችሁ። ይሄ ሁላችሁም ጋር አለ። ጀማሪም ብትሆኑ ዶላርን ባይኖራችሁ ሁላችሁም ጋር አለ። እየገባችሁ ሞክሩት። ያው ይሄ መጥቶልኛል። አሁን እዚህ ጋር ኢትዮጵያ ሆናችሁ ልጆች እዚህ ጋር ማወቅ ያለባችሁ ነገር ያው እዚህ ጋር ኢትዮጵያ ይላል። ታያችኋል። ኢትዮጵያ የሚላል ኢትዮጵያ ላለ ነው ይሄ አማራጭ እየቀረበው ማለት ነው። ምናልባት ሌላ አገር ከሆናችሁ አገራችሁን መቀየር ትችላላችሁ። አገራችሁን ስትቀይሩት አሁን ምሳሌ እስኪ አገርን ቀየርና እንሞክረው። ሌላ አገር እንግባ። ዝም ብለን እስኪ አንዱን አገር እንንካው። ራሱ አገሩን ይቀይረዋል። ይኸው አያችሁት። የቅድሞቹ ሁለቱ ወጡ። ንግድ ባንክና ቴሌብር ወጡ። ብዙ የሚመጣበት ማገል አይጠፋም፣ ይኖራል። ብዙ ያለበት ማለት ሌላ ባንኮች ጋር የተያያዘ ማለት ነው። ስለዚህ በየሀገሩ ይለያያል። እኛ ኢትዮጵያ ስለሆነን ኢትዮጵያ የሚለውን መርጠን ወደ ኢትዮጵያ ባንክ እናስገባለን ማለት ነው። ያው ኢትዮጵያ የሚለውን ሲመርጥ አሁን ንግድ ባንክና ቴሌብር ተጨምረው ይመጣሉ። ያው ተጨመሩ። ስለዚህ አሁን እኔ ማውጣት የፈለኩት መጀመሪያ ማሳያችሁ ወደ ንግድ ባንክ ነው። ወደ ንግድ ባንክ ማውጣት የፈለኩት 10 ዶላር ነው። ወደ ንግድ ባንክ 10 ዶላር አሳያችኋለሁ። ወደ ቴሌብር 10 ዶላር፣ ወደ ባይናንስ 10 ዶላር ነው ማሳያችሁ። ስለዚህ እዚህ ጋር ባይንድ የሚለውን እጫነዋለሁኝ። እዚህ ጋር ባይንድ የሚለውን እጫነዋለሁኝ። ሚስጥር ኮዴን ይሄን እንግዲህ ከዚህ በፊት ማየታችሁታል። ያው ስለምቀየረው ነው፣ ችግር የለም መቀየር ስለሚቻል። አሁን እዚህ ጋር ምን እያለ ነው? የራሳችን የመጀመሪያ ስማችን፣ የአባታችንን ስም፣ ከዛ የአያታችንን ስም፣ ከዛ እዚህ ጋር ነምበር ሞባይል ፎን ነምበር አለ። ስልክ ቁጥራችንን እናስገባለን። እዚህ ጋር አካውንት የባንክ አካውንታችንን እናስገባለን። ስለዚህ ሁሉንም እንስራ እስኪ። ሸረፈዲን ኡመር ሰይድ። እሺ ከዛ እዚህ ጋር ስልክ ቁጥር አለ። ስልክ ቁጥሬን ያስገባለሁኝ። ይሄን ስታስገቡ ያው ባንካችሁ ጋር የተያያዘ ስልክ መሆን አለበት። ባንካችሁ ጋር አብሮ የተያያዘ ስልክ ሞባይል ባንኪንግ የምጠቀሙበት ማለት ነው። እዚህ ጋር ደግሞ አካውንቴን አስገባለሁኝ። አካውንቴን ፔስት እለዋለሁ እዚህ ጋር። ስለዚህ ይሄንን ጨርሻለሁኝ። ኡመር የሚለው ዩ ሳይኖር አይቀርም፣ እሱ ላስገባ። ከዛ ይሄን ከጨረሳችሁ በኋላ ቀጥታ እዚህ ጋር ሰሚት ትሉታላችሁ። ሰሚት ትሉታላችሁ። የሚፈጠረውን አብረን የምናይ ይሆናል ማለት ነው። ያው ባይንድ ሆነ አያያዘው ማለት ነው። ከንግድ ባንክ ጋር ተያይዟል። የኔ ቁጥር ከንግድ ባንክ ጋር ተያይዟል ማለት ነው። ስለዚህ ከንግድ ባንክ ጋር አያይዟል። አሁን ቅድም እዚህ ጋር ዩኤስዲቲ ነበር የነበረው፣ አሁን ንግድ ባንክ ብሎ መጥቶልኛል። እዚህ ጋር ዊዝድሮ ለዋለሁ። ቀጥታ ወደ የሚያስተላልፍበት ይወስደኛል። ያው እዚህ ጋር ነው ዋናው። ስንት ዶላር ነው ማውጣት የምፈልገው? ያለህ ዶላር 10 ዶላር ነው እያለ ነው። እዚህ ጋር 25 ዶላር ነው ያለ። ስንት ዶላር ነው ማውጣት የምፈልገው እያለ ነው። እኔ የምፈልገው 10 ዶላር ስለሆነ 10 ዶላር ብዬ ጽፍለታለሁኝ። ከዛ እዚህ ጋር ሰሚት የሚለውን እንጫነውና ወደ ውስጥ እንገባለን። ኮንፎርም እንለዋለን። አረጋግጠሃለሁ እያለ ነው። ኮንፎርም እለዋለሁኝ። ኮድን ይጠይቀኛል። ይሄንን ኮድ መርሳት የለባችሁም፣ የራሳችሁ ማለት ነው፣ እኔን አይደለም። ያው ቀጥታ ገብቷል። ታያችኋል። ውስድ ያደረገው 10 ዶላር 25 ነበረኝ፣ ያው 24 ዶላር ሆኗል። ቻርጅ ያደረገኝ ስላለ ማለት ነው። 3% ቻርጅ አለ እዚህ ጋር ታያችኋል። 3% ቻርጅ ስላለ ማለት ነው። አሁን ዋናው ቁም ነገሩ ብሩ ደርሶኛል አልደረሰኝም ነው። ገብተን ምናይ ይሆናል። ቴክስት እስከሚገባልኝ ያው ቪዲዮ እንዳይረዝምባችሁ ላቆመው፣ ትንሽ ሴኮንዶች ደቂቃዎች ስለሚያቆይ ማለት ነው።
ያው ቤተሰብ ከፈለጋችሁ ያቆምኩበትን ሰዓት ተመልከቱት። እሺ ቪዲዮውን ብዙ ሰዓት አላቆምኩትም። 2 ደቂቃ 1 ደቂቃ አይሆንም። በ1 ደቂቃ ውስጥ ገብቶልኛል። ያው ኖቲፊኬሽን ደርሶኛል። እንደዛ አድርጌ ላሳያችሁ። ይታያችኋል 1300 ብር ደርሶኛል ማለት ነው። 1300 ብር